ዶክተር ኢንጂነር ሳሙኤል ዘሚካኤል በመንሱር ጀማል ተከሽኖ በበረከት ገበሬዋ ሲቀርብ ይሄን ሰውዬ ነው የሚሆነው። አዲስ እብድ ነው። ወልደ ጊዮርጊስ ይልቃል ቢተው ይባላል። አሳሰቡም እንደ አይኑ ወደ ጎን ነው የሚያየውና ምን ቢል ጥሩ ነው? በ5 ዓመት ውስጥ የሀገሪቷን ጠቅላላ ዕዳ የሚከፍል ቴክኖሎጂ መጥቻለሁ አለ። ምንም አላፈረም። የሀገሪቷ ዕዳ 50.8 ቢሊዮን ዶላር ደርሷል ብንልስ ወልደ ጊዮርጊስ እንግዲህ ሰውዬ የበግ ደላላ ነበርና የዛ በግ ሲደልል ኢኮኖሚክስ አመልጦታል። ስለ ኢኮኖሚክስ ምንም አልገባውም። የዋይቢኤስ ሱፐርማርኬት ባለቤት ነው። አሁን ዱባይ ነው የሚኖረው። ምን እያደረገ መሰላችሁ? ኢትዮጵያውያን የተቸገሩ ኢትዮጵያውያንን ኢንተርፕረነሮችን ብር ሰጣለሁ፣ 250,000 ብር ሰጣለሁ፣ የተቸገራችሁ ሰዎችም ነው ወደ እኔ ብር ሰጣለሁ፣ ነገር ግን ብር ከመስጠቴ በፊት ደረሰኝ ይቆረጥላችኋል እያለ ወዴት ደረሰኝ ስትቆርጡ ደግሞ ብር ትከፍላላችሁ። ብር ቆርጣችሁ ትከፍላላችሁ። ከዛ እሱ ብር ይሰጣችኋል። እንግዲህ ብዙ ችግረኞች አሉ። አሁን ይሄን ሰምተው 50.8 ቢሊዮን ዶላር የሀገሪቷን ዕዳ ሊከፍል የሚችል አቅም ያለው ሰው ነው። ለብዙ ሰዎች እርዳታ ይሰጣል። ባለሀብት ነው ብላችሁ ታስባላችሁ። ብዙ ሰዎች ይመዘገቡና ትኬት ይቆርጣሉ፣ ብር እየከፈሉ ማለት ነው። ባለሀብት የሚሆነው ማን ነው? እሱ ነው፣ እናንተ አይደላችሁም። እና እቺ ጊዜ ያለፈባት የበግ ተራ ሸዋሸዋ እዛው በሰፈረ ታረጋታለህ። ወልደ ጊዮርጊስ ልንገር፣ ከዚህ በፊት ሲበሉ የነበሩ ስንጮህ የነበረው ህብረተሰባችን ከተበላ በኋላ ነበር፣ ወይም ግማሹ ተበልቶ ግማሹ እንዳይበላ ነበር ስንጮህ የነበረው። በአንተ ላይ ግን አዲስ ስታይል ነው የምንጀምረው። አትበላትም፣ በፍጹም እከታተልሃለሁ። አትበላትም ነው የምለው። 50.8 ቢሊዮን ዶላር የሀገሪቷን ከየት አምጥተኸው? በምን አቅምህ? በምን ትምህርትህ? ይሄ እኮ ድልልና አይደለም እኮ በግ መደለል አይደለምና ዋይቢኤስ ሱፐርማርኬት ላይ የጀመርካትን አሻጥርም አስቁመናል። ኦልሬዲ ከረቂቅ ትሬዲንግ ጋር በመተባበር የጀመራችሁትን አስቁመናል። አሁንም እቺን አትበላትም፣ ታወራታለህ እየወጣህ እንጂ ነው የምላችሁ። እናንተ ደግሞ ደሞዝ ደርሷል፣ 5 ብሬን ክፈሉ። ካልሆነም ፕሮፋይሌ ላይ ባለው ሊንክ ገብታችሁ የዩቲዩብ ቻናሉን ሰብስክራይብ እናሳድገው። በዛ ገንዘብ ማግኘት ስለሚቻል ማለት ነው። በጣም ብዙ በስሜ የተከፈቱ ዩቲዩብ ቻናሎች አሉ። የኔ ግን ይሄ ከጀርባዬ ከፕሮፋይሉ ላይ ያለው ሊንክ ብቻ ነው የኔ። ሌላዎቹ ወጣቶች ናቸው፣ ይጠቀሙበት። አሁን ግን እኔ ስለጀመርኩ ማረፍ ስላለባቸው ወደ ዩቲዩብ ቻናል የገብታችሁ ሰብስክራይብ ብታደርጉኝ ደስ ይለኛል። ወልደ ጊዮርጊስ ግን አንላቀቅም።